ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እንዴት አድርገን ዳታቤዝ ኦብጀክቶችን ክሬት እናደርጋለን የሚለውን ይሆናል። ስለዚህ የተለያዩ አይነት ዳታቤዝ ኦብጀክቶች አሉ። ከነዛ ውስጥ ቴብል እንዴት አድርገን ክሬት እናደርጋለን የሚለውን ይሆናል ማለት ነው። ስለዚህ የተዘጋጀ ኦፕሬሽን ሺት አለ። በዛ መሰረት እንዴት አድርገን ክሬት እንደምናደርግ አብረን እናያለን ማለት ነው። ስለዚህ ለዚህ እንዲያገለግለን ምን እናደርጋለን? ባለፈው ቪዲዮ ጋር እንዳሳየኋችሁ ማይክሮሶፍት ኦፊስ 2010፣ 2016፣ 2007 እንጭናለን ኮምፒውተሮቻችሁን ጋር እነሱን ከጫንን በኋላ ምን እናደርጋለን? ላውንች እናደርጋለን። የመጀመሪያው ስቴፓችን ማለት ነው። ስለዚህ ስታርት ጋር እንገባለን። ስታርት ዘን ማይክሮሶፍት ኦፊስ ጋር እንገባለን። ማይክሮሶፍት ኦፊስ ዘን ማይክሮሶፍት ኦፊስ አክሰስ የሚል እናገኛለን ማለት ዘን እዛ ጋር ክሊክ በምናደርግበት ጊዜ በምታዩት መልኩ ብላንክ ዶክመንት ወይም ብላንክ ዳታቤዝ የሚል አለ። እዚህ ጋር ብላንክ ዌብ ዳታቤዝ የሚሉ የተለያዩ ኦፕሽኖች አሉ። ከነዚህ ውስጥ እኛ ብላንክ ዳታቤዝ የሚለውን እንመርጣለን። እዚች ጋር የምንፈልጋትን ፋይል ኔም እንሰጣለን። ለምሳሌ አዲስ አበባ የምትል አንድ ዳታቤዝ ክሬት እናደርግ። ዘን እዚች ጋር ገብተን ምን ማድረግ እንችላለን? የምናስቀምጥበትን ሎኬሽን መምረጥ እንችላለን። ብሮዝ አድርገን የምንፈልጋትን ሎኬሽን መምረጥ እንችላለን። ለምሳሌ ዴስክቶፕ ጋር ይችን ፋይል ማስቀመጥ ከፈለኩ ዴስክቶፕ የምትለዋን እጫናለሁ። ዘን ኦኬ በምንልበት ጊዜ እቺ ፋይል ሲ ዩዘር ሃይሌ ዴስክቶፕ የምትለዋ ጋር ስቶር ትደረግልናለች ማለት ነው። ዘን ክሬት አደረግኳት። አዲስ አበባ የምትል አንድ ዳታቤዝ ክሬት አደረግ። ስለዚህ ክሬት እንዳደረግን መጀመሪያ ምንድነው ቴብል ዋን የምትል አንድ ቴብል እናገኛለን። ቴብል ዋን የምንላት ቴምፖራሪ ኔም ነች። ሴቭ እስካላደረግናት ድረስ ቴምፖራሪ ኔም ትባላለች። ስለዚህ እቺን ሴቭ ወደምንፈልገው መቀየር እንችላለን። ለምሳሌ ራይት ክሊክ አድርገን ዲዛይን ቪው በምንልበት ጊዜ ቴብል ኔማ ማን ትሆንላችሁ የሚል ይመጣል። ለምሳሌ የስቱደንት ኢንፎርሜሽኖችን የምናስቀምጥበት ከሆነ ስቱደንት ቴብል እንለዋለን። ስቱደንት ቴብል። ስለዚህ ቴብል ኔም የምትለው ጋር ስቱደንት የምትል ስም ሰጠነው። ኦኬ በምንልበት ጊዜ የቴብላችን ስም ቴብል ዋን የምትለው ወደ ስቱደንት ትቀየርልናለች ማለት ነው። ወደ ስቱደንት ትቀየርልናለች። ስለዚህ በዚህ አይነት መልኩ ቴብላችንን ክሬት አደረግን። ስለዚህ ከዚህ በኋላ ምን እናያለን? እንዴት አድርገን እዚህ ቴብል ጋር የተለያዩ ዳታዎችን ኢንሰርት እናደርጋለን። ስቶር የምናደርጋቸውን ዳታዎች እንዴት ማድረግ እንችላለን የሚሉትን እናያለን ማለት ነው። ለዚህ ጋር በምናይበት ጊዜ ሶስት ኮለመኖች አሉ። የመጀመሪያው ኮለመን ፊልድ ኔም የምንለው፣ ሁለተኛው ዳታ ታይፕ፣ ሶስተኛው ዲስክሪፕሽን የሚሉ ሶስት ኮለመኖች አሉ። ስለዚህ ፊልድ ኔም ጋር ስለ ስቱደንቱ የሚገልጹ ዋና ኔሞችን እናስቀምጣለን። ለምሳሌ የአንድ ተማሪ ምን አለው? ትምህርት ቤት ሲመዘገብ ስቱደንት አይዲ አለው። ስቱደንት አይዲ አለው። ሁለተኛ ምን አለው? ፈርስት ኔም ይኖረዋል። ሁለተኛ ላስት ኔም ይኖረዋል። ጀንደር ይኖራል። ኤንድ ዴት ኦፍ በርዝ ይኖረዋል። ኤንድ ሶን እንዲሁም ሌላ የምንፈልጋቸውን ነገሮች እዚህ ጋር አድ ማድረግ እንችላለን። ስለዚህ ፊልድ ኔሞችን በዚህ አይነት መልኩ እናስቀምጣለን። ሁለተኛው ዳታ ታይፕ የምንለው ነው። እነዚህ ፊልድ ኔም ጋር ምን አይነት ዳታዎች ነው መቀመጥ አለባቸው የሚለውን የሚያሳየን ነው ማለት ነው። ለምሳሌ እዚህ ጋር የመጀመሪያው ስቱደንት አይዲ በሚለው ቀጥታ ያለው ጋር ዳታ ታይፕ ጋር ክሊክ በምናደርግበት ጊዜ አይከን ትመጣልናለች። እሷን አይከን በምንጫንበት ጊዜ የተለያዩ ኦፕሽኖች አሉ። ስለዚህ ከነዚህ ኦፕሽኖች ጋር ስቱደንት አይዲ ጋር ምንድነው ሊሄድ የሚችለው? ለምሳሌ ስቱደንት አይዲ ነምበሮች እና ቴክስቶች ነው በአብዛኛው እንደ አይዲ የሚሰጡ። ስለዚህ እነሱን ምን ልንላቸው እንችላለን? ቴክስት ልናደርጋቸው እንችላለን። ስለዚህ ቴክስት እዚህ ጋር 2010 ጋር ቴክስት ይልናል። 2007 ጋር ስታዩቸው ሾርት ቴክስት የሚሉ ይመጣሉ ማለት ነው። ስለዚህ ሾርት ቴክስት እና ቴክስት ተመሳሳይ ናቸው። ሎንግ ቴክስት የሚል ደግሞ 2007 ጋር ስታገኙ እነሱ ማለት ሚሞ ናቸው ማለት ነው። ሚሞ የምንለው ሎንግ ቴክስት ነው። ስለዚህ የምንፈልገውን ኦፕሽን ከነዚህ ውስጥ ካስቀመጥነው ፊልድ ኔም ጋር የሚሄደውን ዳታ ታይፕ እንመርጥለታለን። ስቶር ከምናደርገው ዳታ አንፃር ማለት ነው። ለምሳሌ ዴት ኦፍ በርዝ ኦፕሽናችን ጋር በምናይበት ጊዜ ዴት ኤንድ ታይም የምትላለች እቺኛዋን እናስቀምጣለን ማለት ነው። ጀንደር ቴክስት፣ ላስት ኔም፣ ፈርስት ኔም ቴክስት ስለምናስቀምጥ ሾርት ቴክስት እናስቀምጣለን ማለት። ስለዚህ በዚህ አይነት መልኩ ምን ማድረግ እንችላለን? ዳታቤዛችን ጋር የምንፈልጋቸውን ፊልድ ኔም እና ዳታ ታይፖችን ቴብሎቻችን ጋር በቀላሉ ማስቀመጥ እንችላለን። ከዛ በኋላ የሰራነውን ክሊክ አድርገን ሴቭ ማድረግ አለብን ማለት ነው።
እዚህ ጋር ስቴፖች ስላሉ እነሱንም ማየት ትችላላችሁ። ከዚህ በመቀጠል ደግሞ የምናየው ምንድነው? ለአንድ ቴብል ምን ያስፈልገዋል? መለያ ያስፈልገዋል። ዩኒክሊ ያንን ቴብል አይደንቲፋይ የሚያደርግልን ነገር ያስፈልጋል። ያንን ፕራይመሪ ኪ ያስፈልጋል። ፕራይመሪ ኪ እንለዋለን። ስለዚህ ቴብሎቻችንን ክሬት ካደረግን በኋላ ለዛ ቴብል ያንን ቴብል ዩኒክሊ አይደንቲፋይ የሚያደርግልንን ነገር እንመርጣለን። ለምሳሌ ተማሪ ከሆነ የዛ ተማሪ ዩኒክ የሆነ አይዲ ይሰጠዋል። ስለዚህ ያችን አይዲ እንደ ፕራይመሪ ኪ እንደዛ ልጅ ለዛ ተማሪ እንደ መለያ እናስቀምጣለን። ስለዚህ ያንን እንዴት አድርገን እናስቀምጣለን የሚለውን እናያለን ማለት ነው። ስለዚህ ያንን ለማድረግ የት ጋር እንገባለን? ዲዛይን ጋር እንገባለን። መጀመሪያ ቪዋችንን ምን ጋር እናደርጋለን? ዲዛይን ቪው ጋር እናደርጋለን። ዲዛይን ቪው ካደረግን በኋላ ዲዛይን የምትለው ጋር እንገባለን። እዚህ ጋር እንደምታዩት እዚህ ጋር ምን ትላለች? ፕራይመሪ ኪ። ለምሳሌ ስቱደንት አይዲ ፕራይመሪ ኪ ማድረግ ከፈለግን ምን እናደርጋለን? ዲዛይን ጋር እንገባለን። ፕራይመሪ ኪ የምትለው እንጫናለን። ስለዚህ ፕራይመሪ ኪ ለማን ሰጠልን? ለስቱደንት አይዲ። ይህች ምልክት የፕራይመሪ ኪ የዚህ ተማሪ መለያው እንደሆነች የምንገልጽባት ወይም የምናስቀምጥበት ወይ ማለት ፈርስት ኔም እንደ ፕራይመሪ ኪ ከፈለግን ምን እናደርጋለን? አሁንም እችኛዋን ፕራይመሪ ኪ እናጠፋለን። ፈርስት ኔም ጋር መጣን ፕራይመሪ ኪ። ስለዚህ ፕራይመሪ ኪ የሚል እዚችኛዋ ሮጋ ይሰጥልናል ማለት። ስለዚህ በዚህ አይነት መልኩ ለቴብሎቻችንን ክሬት ማድረግ እንችላለን። ክሬት ያደረግናቸውን ቴብሎች ስሞችን መቀየር እንችላለን። ዘን ፊልድ ኔም ዳታ ታይፕ እናስገባለን። ዘን ፕራይመሪ ኪ እንዴት ማስገባት እንደምንችል በዚህ አይነት መልኩ በቀላሉ ክሬት ማድረግ እንችላለን ማለት ነው ዳታቤዝ ኦብጀክቶቻችን